እና ምን ምን እንደሚያስፈልግሽ አንድ ያስረጅ። እሺ፣ ለሁሉም ነገር መጀመሪያ በጣም ነው የማመሰግነው። በጣም አመሰግናችኋለሁ። ማስተራብነት በጣም ከልብ ያመሰግናለሁ። እንግዲህ ቅድምም ብያችኋለሁ፣ እኔ ስወለድ ጀምሮ የስፓይናል ባይፊዳ ኬዝ አለብኝ እና በስፓይናል ባይፊዳው ኬዝ ምክንያት ከብዙ ሕክምናዎች በኋላ የቀኝ እግሬ አጥቻለሁ። የቀኝ እግሬ ተቆርጧል። ከዛም ባለፈ ደግሞ የሽንት መቆጣጠር ችግር አለብኝ እና ይቅርታ አላስለቅሳችሁ ምናምን ፈልጌ አይደለም፣ ግን ይቅርታ ማውራት ስለከበደኝ ነው። ቀላል አይደለም ስላችሁ፣ ቀላል አይደለም። አሁን 21 ዓመቴ ነው። ለረጅም ዓመት ነው የተሰቃየሁት። ለረጅም ዓመት ከሐኪም ቤት ወደ ሐኪም ቤት ነው ህይወቴ የነበረው። እድሜ ሙሉ በሚባል ደረጃ በየሐኪም ቤቱ ስከራተት ነው የነበረው። ሆኖም ግን ሙሉ በሙሉ ጤነኛ ልሆን አልቻልኩኝም። መራመድ ባለመቻሌ ላይ እግሬ ሴንሴሽን ብዙ ስለሌለው አርቴፊሻል ማሰራት አልቻልኩኝም። አርቴፊሻሉ መሰራት ቢችል እንኳን በጣም ውድ ነው። በጣም ጥሩ አርቴፊሻል የሚባለው መሆን አለበት ለእኔ እግሬ ተስማማ። በዛ ላይ ሽንት መቆጣጠር ችግር አለብኝ። እስካሁን ድረስ ዳይፐር ላለማድረግ ታግያለሁ። ኢንኮንቲኔንስ ስለሆነ ሁልጊዜ አይደለም መቆጣጠር ማልችለው። በተወሰነ መልኩ ስሜቱ ስላለኝ የመቆጣጠር አቅሙ በተወሰነ መልኩ ስላለኝ ዳይፐር ላለማድረግ ታግያለሁ። ግን አሁን እድሜም እየሄደ ስለሆነ ይሁን አላውቅም፣ ሙሉ በጣም የመቆጣጠር አቅሜ ደክሟል በጣም እና በጣም ነው ሽንት የሚያስቸግረኝ። እውነቴን ነው የምላችሁ። ላይ ትላንት ሙሉ ቀን ትኝቼ ነው ያልኩት፣ ሙሉ ቀን። ምክንያቱም ምን ማድረግ እንዳለብኝ አላውቅም። ግራ ስለገባኝ ከቤት የመውጣት ሞራሉ ራሱ ስላልነበረኝ አፍሬም ፈርቼም ስለነበረ ሚዲያ ላይ ተናግሬ አላውቅም። እሷ ናት መጥታ የፈለገችውን ያህል ጊዜ መቆየት ትችላለች ብላ እንግዲህ ቃል ገብታልኛለች። እኔ አክቹዋሊ ስመጣ መጀመሪያ አዲስ አበባ ስመጣ ኢንቦክስ ኮንታክት አድርጋኝ ምግብ እሷ ነበረች ታበላኝ የነበረው። እሷ ጋር ነበር ማርፍ የነበረው ከባለቤቷ ጋር ሆኖ የእነሱን እንጀራ እየበላሁ ነው የቆየሁት አዲስ አበባ የራሴ ቤት እስኪኖረኝ ድረስ ማለት ነው። ነፂ ትባላለች። እስከዛሬ ምንም ቪዲዮዎች ላይ ሜንሽን አድርጌ አላውቅም። ስለዚህ ዲኮ በማንኛውም ሰዓት በምትመጪ ሰዓት ነፂ ጋር የፈለግሽውን ያህል ጊዜ 6 ወርም ሆነ 5 ወርም ሆነ 4 ወርም ሆነ የፈለግሽውን ያህል ጊዜ መቆየት ትችያለሽ ብላ ቃል ገብታልሻለች። ልታወሩ ትችላላችሁ። ስልኳን ልክልሻለሁ። በጣም ነው የምወዳችሁ። ቃል የለኝም። እግዚአብሔርን ነው የምልሽ። ከተኛሁበት ተነስቼ ነው ሼር አድርጌለት የመጣሁት። ከመጀመሪያ ቀን ጀምሮ ስነግረው ነበር። በእግዚአብሔር እድሉን ሰተኝ ላናግራት እያልኩት ነገ ላገኝሽ ነበረ። ነገ መጥቶ እንደሚያገናኘኝ ስለነገረኝ ነው ዝም ያልኩሽ። በጣም ነው የምወዳችሁ። በጣም ጀግኖች ናችሁ። እኔ ቃል የለኝም። በእውነት ነው የምልሽ ማለት ነው። እኔ ባቢን ከወንድሜ ለይቼ አላየውም። እኔ ሲጠፋ ራሱ በጣም ቅር ይለኛል እና ኤኒታይም ለምን ዛሬ አሁን መምጣት ከቻልሽ አሁን ነይ በእግዚአብሔር እሺ። ኤኒታይም ትምህርትም ቢሆን ማስታወቂያ ስራ ይሁን በቃ አልኩሽ። ዓመትም 2 ዓመት በቃ እኔ እንጃ። እኔ ቃል የለኝም። በጣም ነው የምወዳችሁ። የኢትዮጵያ ሕዝብ ይለያል። ባቢ ላይ የተረባረበውን ሁሉም ነገር እናውቃለን። ገና ከዚህ በላይ ወጥተሽ ነው ማይሽ። በጣም ነው የምወዳችሁ። በጣም ነው የማመሰግነው። ማስተር ቃል የለኝም። እኔ ለአንተ በእውነት ነው የምነግርህ። እኔ ምንም የለኝም። በገንዘብ ምናምን ላረዳ እችላለሁ። በዚህ ሰዓት ያለኝ አንድ በቃ ተከራይቼ የምኖርባት ቤት ናት። ግን ማንኛውንም ሰው ማስተናገድ እችላለሁ። አዲስ አበባ ላይ ሕክምና በተለይ በቃ ሁሌ የሚያስለቅሰኝ ነገር ነው። ሰው አይንን የሚያክል ነገር መታከም ፈልገው አዲስ አበባ ላይ ዘመድ ያጣል፣ አዲስ አበባ ላይ ሰው ያጣል፣ ወገን ያጣል። እኛ ደግሞ ክፍት የሚያድር ቤት አለ፣ ለሰራተኛ ብለን የምናዘጋጀው ቤት አለ።
እኔ አልጋ ለቅቄ እነሱ ማደር የሚችሉ ከሆነ ቢያድሩ ደስተኛ ነኝ። እግዚአብሔር በሚያውቀው የጨለማ ይንጋልኝ እያካበድኩ ምናምን አይደለም። እና እባካችሁ መረዳት የሚፈልግ ሰው ካለ ጥላ ከሌላ ቤት ወገን የሌለው ሰው ካለ አለው በቃ ኤኒታይም አለው ታክሞ ሙቭ ማድረግ የሚችል ከሆነ ማለት ነው። በጣም ነው የምወዳችሁ። በጣም እድለኛ ነኝ እዚህ ቦታ ላይ በመገኘቴ። እንዲህም መናገር አልፈልግም ነበረ። ባቢን በቃ መግባት ስላለብሽ ስላለኝ ነው። ማስተር በጣም ነው ማከብረ። ሁላችሁም ፍቅሩ በጣም ነው ማደግ። ሁላችሁንም አውቃችኋለሁ። ቢኒ በጣም ነው ማመሰግነው። በጣም ነው የምወዳችሁ። ይቆየ እኔ በቃ እኔ ቃል የለኝም። እሺ እኔ እናት በጣም ነው የምወድሽ። ነገ ነይ ከቻልሽ ትመጣለች። ቤተሰብ የለቅሶ ኢሞጂ ተው፣ በማርያም ተው፣ የለቅሶ ኢሞጂ ተው። ምንም ማድረግ አልችልም። እኔ በጣም ስሜቴ ስስ ነው እና ቴንኪዩ በጣም አይ ታች ያሉትን ነው የለቅሶ ኢሞጂ ተው። ቴንኪዩ። እሺ እናትዬ ምንም ችግር የለውም። ተባረኪ። አሜን። ስሚ ከኃጢአት በስተቀር እግዚአብሔር ያሰብሽውን ይስጥሽ። አሜን አሜን። እናቴ ትሙት። አሜን። በቃ ይተካልሽ። ፍቅር አይተካም። በቃ ያሰብሽውን ይስጥሽ ከኃጢአት በስተቀር የልብሽን መሻት። አሜን። ሀዘን አይደለም እሺ፣ ደስታ ነው የሚያስለቅሰኝ። እናንተ ጋር በመገኘት ምን ያህል ንጹህ ልብ እንዳላችሁ፣ በጣም ንጹህ ልብ ነው ያላችሁ። በጣም ጀግና ናችሁ። እግዚአብሔርን በዚህ ፈተና ውስጥ ሆኖ የሚያመሰግን ሰው እንደማየት የሚያስደስት ነገር የለም። ሁላችንም ባለን ነገር አመስገኝ ብንሆን ምንም ነገር አይጎልብንም። እና በጣም ነው የምወዳችሁ። ደስታ ብቻ ነው እሺ እንትን የሚለኝ የሚረብሸኝ ያለው። በጣም ነው የምወዳችሁ። በጣም ከበስተጀርባችሁ ያሉትን እናታችሁን አባታችሁን ሳስብ እኔ በቃ እደነቃለሁ። በጣም ጀግኖች ናችሁ። በጣም ነው የምወዳችሁ። ይቆያለሁ። እሺ ኤኒ ታይም። እሺ እኔ እናት እወድሻለሁ። ቻው፣ መልካም ምሽት። እናመሰግናለን ቢኒ። ተባረኪ የኔ እናት። ምን ይባላል ሰው ማለት እንዲህ ነው። ሰው በጠፋበት ጊዜ፣ ሰው ክፉ በሆነበት ዘመን፣ ሰው ለራሱ ለእናቱ ልጅ ለእናቱ መሆን እምቢ ባለበት ጊዜ የማያውቀውን ሰው ቤቴ ክፍት ነው ለዛው ተከራይቶ በምኖርበት ቤት ላይ እኔ የሁል ጊዜ ምኞቴ ይሄ ነው። እግዚአብሔር ሆይ እንዲህ አይነት እድል ስጠኝ። በቃ ማንም ሰው ገብቶ የሚያርፍበትን፣ ማንም ሰው ገብቶ ውፋ የሚለበትን፣ የሆኑ ሰዎች መጥቶ የኔ ነው የሚሉትን፣ ይሄ መታደል ነው የኔ እናት። ይሄ ከሰማይ የሚሰጥ ልብ ነው። ለማንም ዝም ብሎ የሚሰጥ ልብ አይደለም። እኔ እንዲህ ብዬ ነው የሚመርቅሽ፣ ከልቤ ነው ይህንን ምርቃት የሚመርቅሽ። እግዚአብሔር አንቺን የብዙዎች ጥላ፣ የብዙዎች ማረፊያ፣ የብዙዎች እናት፣ የብዙዎች ወዳጅ፣ የብዙዎች አለኝታ፣ የኢትዮጵያ ለወደቁት ሁሉ የመነሳት ምክንያት ያደርገሽ። አሜን። የነከሽ ሁሉ ይባረክ። አሜን። የረገጥሽበት ይባረክ። እግዚአብሔር ለዘላለም ሰጪ ያድርግሽ። አሜን። እግዚአብሔር እናት ላጡ፣ ዘመድ ላጡ፣ ወዳጅ ላጡ ለሁሉ እናት ያድርግሽ። አሜን አሜን። አይገባኝም፣ በእውነት አይገባኝም ጭራሽ። ግን በጣም ነው የማመሰግነው። በጣም እንኳን እናንተን አገኘሁን። በረታለን፣ ተያይዘን ነው ከፍ የምንለው ሁላችንም። በጣም ነው የምወዳችሁ። አለው ኤኒታይም በውስጥ አውሩኝ አለሁኝ። ተባረኪ። በነገራችን ላይ እኔ የምኖረው አዲስ አበባ ነው። እኔ እና ቢኒ በቅርቡ እኔ ወደ አዲስ አበባ ሲመለስ ሁለታችንም ተያይዘን እይታችንን እጇን ይዘን ሰላም ማለት እድል የምሰጭን ከሆነ እጅሽን ይዘን ሰላም ብንልሽ እጅግ በጣም እኔ በግሌ ደስተኛ የሚሆነው አንቺን ፊትሽን እንዲህ ፊት ለፊት ማየት ለእኔ ትልቅ እድል ስለሆነ እድለኛ ከሆንሽ እና ፈቃደኛ ከሆንሽ ሰላም እንልሻለን። ቤትሽን መተን ቡና እንድታፈይልን ነው የምንፈልገው። ቡና ካለማ እኔም መጣሁ። አሁን በነገራችሁ እኔም ሁሌ የምናገራት ቃላለች። በረከት እንደ ስሙ በረከት ነው። በረከት ቤቴ ሲመጣ ነው እኔ ሁሌም በቃ የምለው። በቃ በረከት ነው እንደ ስሙ። ሁላችሁም ቤት በረከት ይዞ ይግባ። በረከት